ሰው ተወልዶ ከጨለማ ወደ ብርሃን እንደሚወጣ እኛም ደግሞ ዛሬ ከጨለማ ወደ ብርሃን የማናውቀውን ይኸው ሀይተም ማስረጃው እየፈሰሰ የትም ሲኖር የማይተወቅ አሁን ላይ ጥቅም ላይ ትውልልን ወነት ወንድሞቻችን እድሜና ጸጋችን ይባርክልን። ሰላም ጤና ይስጥልኝ ውድ የመስኖ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ? በባለፈው ጊዜ በዚህ በመስኖ ሚዲያ አንድ ሪሞት የሆነ አካባቢ ሄደን የመስኖ አውታር ግንባታ እንደገነባን ይታወቃል። በዛም ላይ ዝርጋታው ምን የሚያስል እንደነበረ አሳይቻችሁ ነበረ። ዛሬ ደግሞ የዚያ መስኖ ተጠቃሚ የሆኑ ህብረተሰብ ክፍሎች የምርቃት ዝግጅት አዘጋጅተናል በለቱ ተገኙልን ብለውን እኛም በዚያ መርሃ ግብር ላይ ተገኝተናል። በዚያ መርሃ ግብር ውስጥ ይህንን ፕሮጀክት በፋይናንስ ድጋፍ ያደረገው የአመልድ ኢትዮጵያ ተወካዮች የሆኑት ኢንጂነር በለጠና ልዩ ልዩ የሥራ ኃላፊዎች ተገኝተዋል። እንግዲህ በዚህ መርሃ ግብር ላይ እነዚህ ኃላፊዎች የራሳቸውን አስተያየት ሰጥተው ከግብርና ባለሙያዎች ደግሞ ቀጣይ ይህ መሬት በምን መልኩ መልማት እንዳለበት አስተያየት ተሰጥቶ ከወጣቶችና ህፃናት ክፍልም እንዲሁ አንድ ባለሙያ ጋብዘን ነበረ። በዚያ በኩልም አስተያየት ተሰጥቶ ከዛ ደግሞ እዚያ ያሉት ተጠቃሚዎችም አስተያየታቸውን ሰጥተው የመስኖ ስራ የሆነ ወር ሰርተነው የምናቋርጠው አይደለም። አመት ሙሉ እያሰብን አመት ሙሉ እየተነጋገርን አመት ሙሉ ተቋም እየተንከባከብን የምንቀጥለው። ስለዚህ ይሄን አደራ እያልኳችሁ በኋላ እንደመጣችሁበት መንገድ የፊት ማስተካከላችሁ እንድትሄዱ ተቋማችን አስተካክሉ እያልኩ ይሄን ጨርሻለሁ። አመሰግናለሁ። ወጪውን ለመቀነስ በጥንቃቄ አድርጋችሁ እንድትጠቀሙና እያንዳንዱ መሬት መልማት አለበት። ለዘንድሮ በክላስተር እናንተን ለማልማት አልደረሰልንም። በቀጣይ አመት ግን እዚህ ቦታ ላይ አመቻቻችሁ በሚመቻችሁ ቀን በቅርብ እንዴት መልማት እንዳለበት ስልጠና እንሰጣችኋለን የሚል ሀሳብ ነው ያለኝ። በእኔ በኩል ጨርሻለሁ። አለሞቹን በይበልጥ በጣም ነው የማመሰግነው። እንደኛው ወጥተው ወርደው ይሄን ተግባር እስከሚጠናቀቅ ድረስ ይሄን ዳገት ወጥተው ወርደው በመመላለሳቸው በጣም አመሰግናለሁ። ሌላው ድርጅቱ በጣም የሚመሰገን ድርጅት ነው። ለህዝብህን ውለታ መዋል አለብኝ ብሎ ይሄን ያህል አስተዋጽኦ ያወጣልን በጣም ከምንም በላይ እናመሰግናለን። ሰው ተወልዶ ከጨለማ ወደ ብርሃን እንደሚወጣ እኛም ደግሞ ዛሬ ከጨለማ ወደ ብርሃን የማናውቀውን ይኸው ሀይተም ማስረጃው እየፈሰሰ የትም ሲኖር የማይተወቅ አሁን ላይ ጥቅም ላይ ትውልልን ወነት ወንድሞቻችን እድሜና ጸጋችን ይባርክልን። ካልወለዳችሁ ካላችሁ ውለዱ፣ ወለዳችሁ ደግሞ ልጆቻችሁ ይባረኩልን። አሜን። በጣም ነው የምናመሰግነው። እግዚአብሔር አምላክ ክብርና ጸጋ ይስጥልን። አሜን። በጣም ነው የማመሰግነው። ይሄ ሁላ ገንዘብ ፈሶበት ይሄን በጥንቃቄ ዋው እንዲያዝና ልማት ላይ እንዲውል ይሄንን ነገም ዛሬም ማህበረሰቡን እዚህ ያለውን አርሶ አደር በማሰልጠን ዋው በጥንቃቄ እንዲያዝ ልማት ላይ እንዲውል ማለት ነው ፈልጋለሁ። አመልድ ኢትዮጵያ ከዚህ በላይም ወደፊት ሌላ ልማት ሊጨምር ይችላል። ለዚህ የሚመች አትክልት ተመርጦ መተከል አለበት፣ አየሩን የሚመጥን ማለት ነው። ስለዚህ በዚህ ምክንያት በጣም ጥሩ ነው፣ ደስ ብሎኛል። እንኳን ለዚህ አበቃን፣ እንኳን ለዚህ አበቃችሁ። አመሰግናለሁ። ጨርሻለሁ። ቅድም ያነሳችሁት ስለነበር ቆላ ወጥቶ አድሮ ብርዱ አድሮ ሳይል ቆይታ ለአንድነት ዓላማ ምንድነው ኢኮኖሚ ስለሆነ ማለት ነው። የተሻለ ኢኮኖሚ የተሻለ ሰው ኃይል አመርታለሁ ብሎ ስለተነሳ ያላቸውን ሐሳብ አጋርተውን ግብዣውን ተጋብዘን በልተን ጠጥተን ተጫውተን ተደስተን አባቶች በተገኙበት ቃለ እግዚአብሔር ተምረን የተመነሰው እስከመጨረሻው ይዘናል የተባለው እግዚአብሔር ያልኩላችን ጋር ይሁን። ለዚህ አበቃን አምላካችን እውነት ካሁን የደገፋቸው አምላካችን ሁለት እንዳትረሱ ወራም ነው የተደረገ ነገር መክረዋቸዋል። የመክራቸውን ይዛችሁ አትክልት ነገር ያጣላልና በህግ መሰረት ሆናችሁ ካልሰራችሁ የራስ እንዳይሉላችሁ እስከመጨረሻ የገን ዋጋ እንዳትጥሉ ዛሬ ደስ ብሏችሁ ሲመረጡ እንዳመሰገናችሁ እንቱን ደይቁ በመከባበር የተመረጡትን በማክበር በህጉ በመሄድ የውሃ ስራ ሰርታችሁ አላልኩት ነው ፈቃድ ይሁን። ተመርቀን በጣም ደስ የሚል ውስጥን በሚያድስ ሁኔታ ይሄንን ቀን አክብረናል።
እንግዲህ ይህ ግንባታ ሲገነባ እውነት ለመናገር በባለፈው መርሃ ግብር እንዳሳየኋችሁ በጣም ገደል ከመሆኑ የተነሳ አካባቢው በጣም ሪሞት ኤሪያ ከመሆኑ የተነሳ በጣም ቻሌንጅ ነበረ። ነገር ግን ተጠቃሚዎቹ ስለገባቸው አትክልት ምን እንደሆነ መስኖ ምን እንደሚጠቅም ስለተረዱ በጣም ባጭር ጊዜ ነው ስራው ተጠናቀቀው። የሀገራችን ኢኮኖሚ የተመሰረተው በግብርና ላይ ነው። ዝናብን ብቻ ጠብቀን የምናለማ ዝናብን ብቻ ጠብቀን የምንዘራ ከሆነ ትርፋማ አንሆንም። ስለዚህ ህብረተሰቡን ለመለወጥ ህብረተሰቡን ለማሳደግ ከተፈለገ መስኖ አይነተኛ መድኃኒት ነው። መስኖ ዋነኛው ነው ማለት እንችላለን። ምክንያቱም በአመት 2 ጊዜ 3 ጊዜ ካለሙ የመጀመሪያው ነገር ህይወታቸውን ያሻሽላሉ። በሁለተኛ ደረጃ ደግሞ ገበያው የተስተካከለ ይሆናል ማለት ነው። ስለዚህ በእንደዚህ ያሉ ስራዎች ላይ ርብርብ ማድረግ ህብረተሰቡን የሚፈልገውን ነገር ማድረግ ህብረተሰቡ የሚጠቅመውን ነገር ከማድረግ ወደ ኋላ አለማለት ያስፈልጋል ማለት ነው። እንግዲህ በዚህ ቀን በጣም ተደስተን በመጨረሻም ቃል እግዚአብሔር ሰምተን በስብሐተ እግዚአብሔር መርሃ ግብሩ ተጠናቆ ተመርቀን ወደ ቤታችን በሰላም ተመልሰናል ማለት ነው። ውድ ተመልካቾቻችን መስኖ ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ገና ከዚህ ከፍ ያሉ ስራዎችን እየሰራ እናሳያችኋለን። መልካም ጊዜ ይሁንላችሁ። አመሰግናለሁ።